ኢየሱስ ክርስቶስ ያማልዳል ያለው ተሐድሶ አይደለም። ኢየሱስ ክርስቶስ ያማልዳል ያለው ፕሮቴስታንት አይደለም፣ ወንጌላውያን አይደለም፣ ሉተር አይደለም። ኢየሱስ ክርስቶስ ያማልዳል ያለው ኢየሱስ ክርስቶስ ያማልዳል ብሎ የነገረን ማን ነው ከተባለ ጳውሎስ ነው። ጳውሎስ ነው። ቤተክርስቲያን እንግዲህ ይሄንን ካለች እንደኔ የጳውሎስ መልእክት በሙሉ ማድረግ አለባት፣ ማስወገድ አለባት። ለውጣም ማትጨርሰው የጳውሎስ መልእክት በሙሉ ማስወገድ አለባት። ይሄንን ለማስተካከል አንዳንድ ሐሳቦች እንደለወጠች አይተናል። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 የጌታ ኢየሱስ ክርስቶስ አባትና አምላክ የሚለውን የጌታ ኢየሱስ ክርስቶስ አባት ብላ አስቀምጣለች። የ2000 እትም ላይ ማየት ይቻላል። አድማጮቻችን እንዲከታተሉ ጋብዛለሁ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት አምላክ የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ የሚለውን አባት ብላ አስቀምጣለች። እንደገና ያው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ምን ይላል መሰላችሁ? ጳውሎስ ያም ጋር ሲናገር እንዳልዋሽ በመንፈስ የማገለግለው የጌታ ኢየሱስ ክርስቶስ አባትና አምላክ እግዚአብሔር ምስክሬ ነው የሚለውን የጌታ ኢየሱስ ክርስቶስ አምላክ የሚለውን አስወጥታለች። ጴጥሮስ ላይ ያለውን አወጣለች። ጴጥሮስ ላይ ምን ይላል? ቁጥር 4 ቁጥር 3 ላይ መሰለኝ እሱም ያለው ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። እሱንም ምን ለዋለች? አባት ብላለች። መጽሐፍ ቅዱስን የራሷን ትምህርት ለማስቀመጥ ስትል የእግዚአብሔርን ቃል ራሱ እየለወጠች ነው ያለችው። እየለወጠች ነው። ሮሜ 8 ብቻ አይደለም የተለወጠው። ሰው የሚመስለው ሮሜ 8 ብቻ የተለወጠ ይመስለዋል፣ ወይም ዕብራውያን 7:25 ብቻ የተለወጠ ይመስለዋል። ብዙ የእግዚአብሔርን ቃል ለትምህርቶቿ ስትል እየቀየረች ነው ያለችው እና ቤተክርስቲያኒቱ የኢየሱስ ክርስቶስ ፍጹም ሰውነት ክዳለች። ወይም የአውጣይኬ ትምህርት ወደ ቤተክርስቲያኒቱ ገብቷል። በነገራችን ላይ የኢየሱስ ክርስቶስን ሰውነት የካደ አውጣይኬ ነው። አውጣይኬ ምን አለ? በ451 በተደረገው በኬልቄዶን ጉባኤ ስጋ ረቋል፣ በመለኮት ተውጧል፣ አንድ ባህሪ አንድ አካል የሚለውን እሱ ነው ያመጣው ተብሎ በዚህ ትምህርቱ ተወግዟል። እስክንድራውያን ወይም ደግሞ ኦሪየንታል አብያተ ክርስቲያናት አንድ ባህሪ አንድ አካል ሲሉ ተዋህዶን በጠበቀ መንገድ ነው። ተዋህዶ ምንድነው ከተባለ ዘእንበለ በዋህዴ ወዘእንበለ ትንሣኤ ዘእንበለ ፍልጠት ወዘእንበለ ውላጤ ወዘእንበለ ሚጠት በተአቅቦ ነው የሚሉት። ሚያፌስት ነው የምትባለው ኢትዮጵያ ቤተክርስቲያን። ሚያፌስት ማለት ሁለት ማንነትን የምታምን ወይም ኮምፖዚት ተዋህዶ ወይም ኮምፖዚት አካል ይላሉ። ኮምፖዚት አካል ማለት ሁለት ማንነት ያለው አካል። ለምሳሌ